ይህን ነፍሳት ታውቁታላችሁ? ፔድረስ ይባላል። ያው ክረምት እየገባ ስለሆነ ጥንቃቄ እንድታደርጉ ለማሳሰብ ነው። የዚህ ፔድረስ ወይም የዚህ ነፍሳት ኬሚካል እጅግ በጣም መርዛማ ነው። በጣም መርዛማ ከሚባሉ የእባብ ዝርያዎች ከሚያመነጩት መርዝ ራሱ በጣም የበለጠ ፓወርፉል ነው እና ሰዎች ለዚህ መርዛማ ኬሚካል ተጋላጭ የሚሆኑት ይህንን ነፍሳት ቤታቸው ውስጥ ልብስ ላይ ወይም ደግሞ ሰውነታቸውን ሲነካቸው አደር ይሞክራሉ። ያኔ ለዚህ መርዝ ተጋላጭ ይሆናሉ ማለት ነው። ስለዚህ ማንኛውም ሰው ይህንን ነፍሳት ቤት ውስጥ ካየ በሶፍት ወይም ደግሞ በልብስ ቀስ ብሎ ለማሳት ነው መሞከር ያለበት እንጂ በእጁ ለመግደል መሞከር የለበትም። ይህ ኬሚካል ቆዳችንን ከነካን በጣም ያቆስላል፣ እንዲሁም ደግሞ ዓይንን ከነካ እስከ ማጥፋት ድረስ ይደርሳል ማለት ነው። ምግብ ውስጥም ከገባ ደግሞ ሰውን እስከ መግደል። ይህ ነፍሳት ቆዳችንን ከነካን በእጃችን በሳሙና መታጠብ አለብን። እንዲሁም ደግሞ ዓይናችንን በፍጹም መንካት የለብን፣ ፊታችንን መንካት የለብን። ማታ ማታ መስኮታችንን መዝጋት አለብን። ማታ ማታ መብራት በምናበራበት ጊዜ ይህ ነፍሳት መብረር ይችላል እና ቤት ውስጥ ይገባል፣ መብራት ስለሚስበው ማለት ነው። ስለዚህ መስኮታችንን መዝጋት አለብን። እንዲሁም ደግሞ አትክልት ወዳለበት ስፍራ ወይም ደግሞ ሳር አካባቢ የምንሄድ ከሆነ ሙሉ ልብስ መልበስ አለብን። እጃችን ሁሉ የሚሸፍን እግራችን የሚሸፍን ልብስ መልበስ አለብን፣ ሰውነታችን እንዳይነካን ማለት ነው። ጥንቃቄ ማድረግ አለብን። ይህ መልእክት ጠቃሚ ነው ብላችሁ የምታስቡ ከሆነ ሼር አድርጉት። እንዲሁም ደግሞ አስተያየት ካላችሁ ኮሜንት ጻፉልኝ። ላይክ ማድረጋችሁን አትርሱ፣ ፎሎ ማድረጋችሁን አትርሱ።